ዛሬ እንግዲህ ስለ ቬክተር ነው የምንማረው። ቬክተር ማለት ምን ማለት እንደሆነ መጀመሪያ ዲፋይን እናድርግ። ቬክተር ማለት እንደምታውቁት ኳንቲቲ ነው፣ ግን ምንድነው ማግኒቲዩድ እና ዳይሬክሽን ያለው ነው። ሁለቱንም አብሮ የሚይዝ ለምሳሌ በሁለት ፖይንቶች መካከል ያለውን ዲስታንስ እናውጣዋለን። ለምሳሌ እንደዚህ ከፖይንት ኤ እስከ ቢ ያለው ዲስታንሱ 10 ሜትር ነው ብንል 10 ሜትሩ ማግኒቲዩድ ብቻ ከሆነ ስካላር ነው የሚሆነው። 10 ሜትር ከሆነ ዲስታንስ ነው፣ ስለዚህ ስካላር ነው ማለት ነው። ይሄ ግን አሁን ለምሳሌ ይሄኛው እዚሁ ላይ 10 ሜትር ሆኖ ኤ ወደ ቢ ወደ ኢስት ዳይሬክሽን ነው የሄደው ብሎ ዳይሬክሽን ከጨመረበት ምን ይሆናል ማለት ነው? አሁን ለምሳሌ 10 ሜትር ቱ ዘ ኢስት ብሎ ካመጣው ምንድን ነው ማለት ነው? ይሄ ሲምፕሊ ቬክተር ነው። ምክንያቱም ዳይሬክሽን እየሰጠን ነው። ስለዚህ ዳይሬክሽን ስፔሲፋይ ካረገ ቬክተር ነው ማለት ነው። ሶ ይህንን ካወቅን በኋላ ኖርማል ዴፊኒሽን እንስጠው። ቬክተር አር ኳንቲቲስ that have both direction and magnitude. ሶ ቬክተሮች እንደዚህ ካለን ቬክተሮች በምን ሪፕሬዘንት ያደርጋሉ? በአሮ። አሁን ለምሳሌ ቬክተር ኤ ካለን ቬክተር መሆኑን የሚያሳውቅ አንድ አሮ ይቀመጣል እና ይሄ አሮ ሄዱ ምን ያመለክተናል? ሄዱ ዳይሬክሽኑን ያመለክታል። ከዛ ደግሞ ቴሉ ደግሞ ይሄኛው ማለት ነው። ይሄኛው ደግሞ ቴሉ ደግሞ ምን ሪፕሬዘንት ያደርጋል? ሌንግዙን ወይም ማግኒቲዩዱ። ስለዚህ ይህንን ካለን ታይፕስ ኦፍ ቬክተር እነማን ናቸው የሚለውን እንወቅ። ስለዚህ አሁን ወደ ታይፕስ ኦፍ ቬክተር እንሂድ ማለት ነው። ስለዚህ አንደኛው ቬክተር ምንድን ነው? ፖዚሽን ቬክተር ይባላል። ፖዚሽን ቬክተር ምንድን ነው? የአንድን ኦብጀክት ፖዚሽን ነው ስፔሲፋይ የሚያደርግልን። ከምን አንጻር? ከሌላ ቬክተር አንጻር ማለት ነው። ስለዚህ አሁን ለምሳሌ እንደዚህ እንበል። አንደኛው ታይፕ ፖዚሽን ቬክተር ነው። ስለዚህ ፖዚሽን ቬክተር ምንድነው ስፔሲፋይ የሚያደርግልን? የአንድን ፖይንት ማለት የአንዱን ሎኬሽን የአንድን ኦብጀክት ሎኬሽን ከሌላ ፖይንት አንጻር ስፔሲፋይ የሚያደርግልን። አሁን ለምሳሌ ኦብጀክቱ ይሄ ነው ልበላችሁ። እዚህ ጋር ነው ያለው ኦብጀክቱ ልበላችሁ። እዚህ ጋር ነው ያለው ኦብጀክቱ። ከዛ ይሄንን ኦብጀክት ከምን ጋር ነው ሪሌት የሚያደርግልን? ከየሆነ ፖይንት ጋር። እዚህ ጋር ሊሆን ይችላል ፖይንቱ። በኤክስ በዋይ በዜድም ሊሆን ይችላል። በሁለት ዳይሜንሽን ሊሆን ይችላል። በስሪም ዳይሜንሽን ሊሆን ይችላል። የአንድን ኦብጀክት ፖዚሽኑን ከሌላ ፖይንት ጋር ሪሌት እያደረገ ፖዚሽኑን ለማሳወቅ ነው የምንጠቀምበት ማለት ነው።
ፖይንቱን ተጠቅመን የዚህን ኦብጀክት ፖዚሽን ወይም ሎኬሽኑን አወቀን ማለት ነው። ሎኬሽኑን ነው የሚነግረን በዚህ ፖይንት ተጠቅሞ ማለት ነው። ስለዚህ በየሆነ ፖይንት ተጠቅሞ የዛን ሎኬሽን የዚህን ኦብጀክት ሎኬሽን ይነግረናል ማለት ነው። ሁለተኛው ታይፕ ደግሞ ምንድን ነው? ዩኒት ቬክተር ነው። ዩኒት ቬክተር እንደምታውቁት ቬክተር ሆኖ ማግኒቲዩዱ አንድ የሆነ ማለት ነው። ዩኒት ቬክተር የምንላቸው አብዛኞቹ ታውቁታላችሁ፣ አንድ ዩኒት አንድ የሆኑ ማለት ነው። ዩኒታቸው አንድ የሆነ ቬክተሮች ማለት ነው። እና እነኚህ ዩኒት ቬክተሮች በተለያየ ዳይሬክሽን ሊሆኑ ይችላሉ። አሁን ለምሳሌ ዩኒት ቬክተር ኢን ኤክስ ዳይሬክሽን አለ ማለት በዋይ ዳይሬክሽን አለ፣ ኢን ዋይ ዳይሬክሽን አለ። ከዛ ደግሞ ኢን ኤክስ ዳይሬክሽን አለ። ከዛ ደግሞ ኢን ዜድ ዳይሬክሽን አለ። ስለዚህ የምናደርጉ መሰላችሁ በዋይ ዳይሬክሽን ያሉት ዩኒት ቬክተሮች ምን ይባላሉ? በአይ ሪፕሬዘንት ይደረጋሉ እነኚህ ማለት ነው። በዋይ ዳይሬክሽን ያሉት ሶሪ ይሄኛው በዋይ ዳይሬክሽን ያሉት ጄ ተብሎ ሪፕሬዘንት ይደረጋሉ። እነኚህ ደግሞ በኤክስ ዳይሬክሽን ደግሞ ያሉት ተብሎ ሪፕሬዘንት ይደረጋሉ፣ አይ ተብሎ ሪፕሬዘንት ይደረጋሉ። ከዛ ደግሞ እነኚህ በዜድ ዳይሬክሽን ደግሞ ያሉት ተብሎ ሪፕሬዘንት ይደረጋሉ፣ ኬ ተብሎ ሪፕሬዘንት ይደረጋሉ። ስለዚህ በሶስት ዳይሜንሽን ሪፕሬዘንት ይደረጋሉ ማለት ዩኒት ቬክተሮች ናቸው አንድ። ስለዚህ እዚህ ጋር በቀላሉ ስናስቀምጠው አይ ማለት ዋን ዩኒት ኢን ኤክስ ዳይሬክሽን። ከዛ ደግሞ ጄ ደግሞ ማለት እንደዚሁ ዋን ዩኒት ምን ይለወጣል? ኢን ዋይ ዳይሬክሽን ይሆናል። ከዛ ደግሞ ኬ ደግሞ ዋን ዩኒት ኢን ዜድ ዳይሬክሽን። ስለዚህ ይህን ካለን ይበቃናል ስለ ዩኒት ቬክተር። ከዛ ደግሞ አሁን ወደ ሶስተኛው እንለፍ። ሶስተኛው ደግሞ ኮሊኒየር ቬክተሮች ናቸው። ኮሊኒየር ቬክተሮች የምንላቸው በአንድ ዳይሜንሽን ያሉ ናቸው። ለዛ ነው ኮሊኒየር የተባሉት። ኮሊኒየር ቬክተሮች የተባሉት በአንድ ዳይሜንሽን የሚገኙ እንትኖች ስለሆኑ ነው። አሁን ለምሳሌ ይሄኛው አንደኛው ቬክተር ነው ኤ እንበለው። ከዛ ይሄኛው ደግሞ ሁለተኛው ቬክተር ነው ቢ እንበለው። ከዛ ደግሞ ስለዚህ አሁን ሁለቱንም ስታዩቸው በአንድ ዳይሜንሽን የሚገኙ ናቸው። ይህ ዳይሜንሽን ምን ይባላል? ኤክስ ዳይሬክሽን። በአንድ ዳይሬክሽን ነው እየሄዱ ያሉት፣ ወደ ኤክስ ዳይሬክሽን ነው እያመለከቱ ያሉት። ስለዚህ ሁለቱም በኤክስ ዳይሬክሽን ስላሉ ምን ይባላሉ? ኮሊኒየር ቬክተሮች ይባላሉ። በአንድ ዳይሜንሽን ነው የሚገኙ። ከዛ ሌላም ኤግዛምፕል መውሰድ እንችላለን። ኦፖዚትም ሊሆን ይችላሉ፣ ወደዚህ እና ወደዚህ ሊሆን ይችላል። ይህ አሁን ዲ ነው፣ ይሄኛው ሲ ብንለው፣ ይሄኛውም አሁን ኮሊኒየር ቬክተሮች ናቸው። ምክንያቱም አንድ ዳይሜንሽን ላይ ነው የሚገኙት። ግን ዳይሬክሽናቸው ኦፖዚትም ቢሆን አንደኛው ወደ ኢስት አንደኛው ወደ ዌስትም ቢሆን ችግር የለውም። ምክንያቱም በአንድ ዳይሜንሽን ኮሊኒየር የሚለው በአንድ ዳይሜንሽን ስለሆነ ማለት ነው። ስለዚህ ይህን ካልን ስለ ኮሊኒየር ቬክተሮች እንደዚህ ካልን ወደ ኦርቶጎናል ቬክተርስ እንሂድ።
ኦርቶጎናል የምንላቸው ቬክተሮች የምንላቸው 90 ዲግሪ የሚሰሩ ሁለቱ ቬክተሮች 90 ዲግሪ የሚሰሩ ከሆነ ማለት ነው። አሁን ለምሳሌ ይሄኛው ቬክተር ኤ ከሆነ ከዛ ቬክተር ቢ ደግሞ እዚህ ጋር 90 ዲግሪ አብሮት የሚሰራ ከሆነ ስለዚህ ሁለቱ ቬክተሮች ምን ይባላሉ? ኦርቶጎናል ቬክተሮች ይባላሉ። ኦርቶጎናል ይባላሉ። ከዛ ደግሞ አምስተኛው ታይፕ ደግሞ ኮፕላነር ይባላሉ። ኮፕላነር ቬክተሮች ምንድን ናቸው? ሁለት ወይም ከዛ በላይ የሆኑ ቬክተሮች በአንድ ፕሌን ላይ ሲገኙ ማለት ነው። አሁን ለምሳሌ ፕሌን ላይ ስላችሁ ቱ ዳይሜንሽናል ፕሌን ሊሆን ይችላል። እንደዚህ አሁን ለምሳሌ ይሄኛው እንደዚህ ቢሆን ኢንዘሴም ዋይ ፕሌን ላይ የሚገኙ ከሆነ ማለት ነው። አሁን ለምሳሌ እዚህ ጋር ቬክተር ኤ ነው እንበል። ከዛ ደግሞ እዛ ይሄኛው ደግሞ ዜድ ነው። ከዛ ይሄኛው ደግሞ ቬክተር ሲ ነው። ቬክተር ኤክስ ነው ብንል እነኛ አሁን ቬክተሮቹ አንድ ፕሌን ላይ የሚገኙ ናቸው። አንድ ቱ ዳይሜንሽናል ፕሌን ላይ ወይም እዚህ ፕሌን ላይ የሚገኙ ከሆነ አሁን ለምሳሌ እዚህ ጋር ሌላ ቬክተር ብንጨምር እዚህ ጋር እንደዚህ ቢሆን ቬክተር ኤክስ ቢሆኑ ሁለቱ ምን ይባላሉ? ኮፕላነር ቬክተሮች ይባላሉ ማለት ነው። አንድ ቱ ዳይሜንሽናል ፕሌን ላይ የሚገኙ ከሆነ ማለት ነው። ስለ ኮፕላነር ይህንን ካለን ኮንከረንት ቬክተሮች የሚባሉ ደግሞ አሉ። ኮንከረንት ቬክተር የምንላቸው የተለያዩ ቬክተሮች ሊሆኑ ይችላሉ። ከዚህ ይነሳል ቬክተር ኤ እንበለው። ከዛ ደግሞ ከዚህ ደግሞ ቬክተር ቢ እንበለው። ከዛ ደግሞ ቬክተር ሲ እንበለው። ግን ምንድነው አንድ የሚያደርጋቸው ነገር እነኝን በአንድ ፖይንት ላይ ኢንተርሴክት ያደርጋሉ። ከየትም ይምጡ ከየትም ይምጡ ከየትም አንድ ፖይንት ላይ ኢንተርሴክት ያደርጋሉ። ስለዚህ ኮንከረንት የተባሉት እራሱ ለዛ ነው። ከየትም ይምጡ ከየትም አንድ ፖይንት ላይ ኢንተርሴክት ያደርጋሉ። ስለዚህ ኮንከረንት ቬክተር ይህንን ካልን ወደ ሌላኛው ቶፒክ እንሂድ። ሌላኛው ቶፒክ ምንድነው? ሪዞሉሽን ኦፍ ቬክተር። ቬክተርን ስናይ ሪዞሉሽን እና ቬክተር አንድ ላይ ናቸው፣ አይለያዩ። እሺ ወደ ሪዞሉሽን ኦፍ ቬክተር ስንሄድ ሪዞሉሽን ማለት ምን ማለት ነው? ሪዞሉሽን ኦፍ ቬክተር ማለት አንድ የሆነ ቬክተርን ሪዛልታንት የሆነ ቬክተርን ወደ ሁለት ወደ ሆኑ ኮምፖነንቶች መለወጥ ማለት ነው። አሁን ለምሳሌ እዚህ ጋር የሆነ ሪዛልታንት ቬክተር አለን እንበል። ሪዛልታንት ቬክተር ነው። ይህንን ሪዛልታንት ቬክተር ወደ ሁለት ቦታ መክፈል ማለት ነው። ወደ ዋይ ዳይሬክሽን ወዳለው ቬክተር እና ወደ ኤክስ ዳይሬክሽን ወዳለው ኮምፖነንት መለወጥ ማለት ነው። ይህንን ቬክተር ብሬክ ዳውን ማድረግ ማለት ነው። ሪዞሉሽን ሲባል ራሱ ብሬክ ዳውን ወይም ስፕሊቲንግ ኦፍ ሪዛልታንት ቬክተር ኢንቱ ኢትስ ኮምፖነንት ማለት ነው። ወደ ሁለት የሆኑ ወደ ኮምፖነንቶች መቀየር ማለት ነው። ስለዚህ ይህንን ወደ ኮምፖነንቱ ስንቀይረው
ወደዚህ አር ዋይ አለ። ኢን ዋይ ዳይሬክሽን ያለው ሪዛልታንት ቬክተር አለ። ኮምፖነንቶቹ ማለት ነው ሁለት ናቸው። በዋይ ዳይሬክሽን ያለው ኮምፖነንት እና በኤክስ ዳይሬክሽን ያለው ኮምፖነንት ማለት ነው። አር ኤክስ ማለት ነው። ስለዚህ ሪዞሉሽን ኦፍ ቬክተር ማለት ይህንን ሪዛልታንት ቬክተር ወደ ሁለት ኮምፖነንት መቀየር ማለት ነው። ቀላል ነው፣ ሲምፕል ነው። ከዛ አሁን ይህንን ሪዞሉሽን ቬክተር ስንሰራ ምንድነው ማስታወስ ያለብን? የፓይታጎረስን ቴረም እና የሳይን ኮሳይን የታን ቫሊዩ ማወቅ። አሁን ለምሳሌ ሳይን ምን ማለት ነው? ሳይን ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር ሃይፖትነስ። ስለዚህ በዚህ ኮንቴክስት ኦፖዚቱ አሁን ለምሳሌ ቴታን እዚህ ጋር ብናደርገው በዚህ ኮንቴክስት የቴታ ኦፖዚት ማን ነው? አር ዋይ ነው ስታዩት ማለት ነው። እዚህ ጋር ቴታ ነች። ለቴታ ኦፖዚት ፌስ የሚያደርጋት አር ዋይ ነው። ይሄኛው ላይን ማለት ነው ኦፖዚቱ አር ዋይ ኦቨር ሃይፖትነስ ደግሞ ማለት አሩ ነው። ይሄኛው ሃይፖትነስ ይባላል። እንደዚህ ሾጠጥ የሚለው ማለት ነው። እንደዚህ ተኛ የሚለው እንደ ላደር የሚመስለው ነገር ሃይፖትነስ ይባላል። ኦቨር አር ማለት ነው። ስለዚህ አሁን ምን ማድረግ የምንፈልገው አር ዋይን ለማግኘት ነው እየፈለግን ያለ ነው። ስለዚህ የአር ዋይን ፎርሙላ ከዚህ ማግኘት እንችላለን። አር ዋይ ማለት ምን ማለት ነው? አር ታይምስ ሳይን ቴታ ማለት ነው። ስለዚህ አር ዋይ ኮምፖነንቱን ማግኘት ከፈለግን ሪዛልታንቱ ሲባዛ በሳይን ቴታ ማለት ነው። ቴታ የተሰጠ ነው የሚሆነው፣ ምክንያቱም ሲሰጣችሁ ጥያቄውን ቴታን ያስቀምጣል። አር ታይምስ ሳይን ቴታ እናደርገዋለን። አር ዋይ ወይም የዋይ ኮምፖነንቱን አወቅን ማለት ነው፣ የአንድን ሪዛልታንት ቬክተር። ስለዚህ መነሻው ከዚህ ነው ሁሉም ነገር ማለት ነው። ከዛ ደግሞ ሁለተኛው ደግሞ በኮስ ይህንን አር ኤክስን ለማግኘት ደግሞ ኮስን መፈለግ አለብን። ኮስ ቴታ ማለት ምን ማለት ነው? መጀመሪያ ዲፋይን ስናደርገው አድጀሰንት ኦቨር ሃይፖትነስ ማለት ነው። ስለዚህ አድጀሰንቱ በዚህ ኮንቴክስት የትኛው ነው? ለዚህኛው አድጀሰንት የሆነው ወይም በዚህኛው ሳይድ ያለው ይሄ ቴታ ያረፈበት ሳይድ ማለት ነው። ይሄኛው ነው አድጀሰንቱ ነው ይሄ ማለት ነው። አር ኤክስ ማለት ነው ኦቨር ሃይፖትነሱ ማለት ደግሞ ይሄኛው ላደር የሚመስለው ነው። አር ኢኳል ቱ ኮስ ቴታ ስናደርገው ከዛ ክሪስ ክሮስ ስናደርገው አር ኤክስ ኢዝ ኢኳል ቱ አር ታይምስ ኮስ ቴታ። ስለዚህ የአር ኤክስንም ፎርሙላ አገኘን፣ የአር ዋይን ፎርሙላ አገኘን። ስለዚህ ኮምፖነንቶቹን አገኘን ማለት ነው። ስለዚህ ለማረጋገጥ ከፈለጋችሁ ታን ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር አድጀሰንት ነው። ኦፖዚት ኦቨር አድጀሰንት ማለት አር ዋይ ኦቨር አር ኤክስ ማለት ነው። አር ዋይ ደግሞ ቅድም ባገኘነው መሰረት ምንድን ነው? አር ታይምስ ሳይን ቴታ ነው ኦቨር አር ኮስ ቴታ ነው። እዚህ ጋር እንዲታይ አር ኮስ ቴታ ነው። አር ኮስ ቴታ ነው። ስለዚህ አር ባር ይጠፋል። ታን ቴታ ምን ቀረም ማለት ነው? ታን ቴታ ኢዝ ኢኳል ቱ ሳይን ቴታ ኦቨር ኮስ ቴታ። ስለዚህ አመጣ ነው ማለት ነው። ስለዚህ ተመሳሳይ ነው። ወደ ኤግዛምፕል ስንሄድ እዚህ አንድ ኤግዛምፕል ልስጣችሁ፣ በእንትን ማለት ነው በሪዞሉሽን የሚሰራ አሁን ለምሳሌ እንደዚህ አይነት ቬክተር ቢኖር
ቴታን ሰጥቶናል። ቴታን 37 ዲግሪ ነው ብሎን ከዛ የቬክተሩ ማግኒቲዩድ ደግሞ 100 ኒውተን ነው ቢለን አሁን ለምሳሌ ፎርስ ቢሆን ከዛ ይሄንን ቬክተር ስፕሊት አድርጉት ወይም በኮምፖነንት ፎርም ጻፉት ቢባል ምን እናደርጋለን? አርኤክስን እና አርዋይን ማለት ነው። ወይም ዋይ ኮምፖነንቱን እና ኤክስ ኮምፖነንቱን ፈልጉ ቢባል ምን እናደርጋለን? መጀመሪያ ቅድም ያመጣነውን ፎርሙላ እንትን ማለት ነው። ወይ ደግሞ እንደዚህ አድርጋችሁ ቅድም እኔ እንደሰራሁት ስፕሊት ማድረግ ነው በእንትን ማለት ነው። በግራፍ መልክ ማለት እንደዚህ አርዋይ ኦቨር አርኤክስም ልትሉ ይችላል። ግን አሁን እዚህ ጋር ፎርስ ስለሆነ እናደርገዋለን ኤፍ ዋይ እና ኤፍ ኤክስ ብለን ስፕሊት እናደርገዋለን። እዚህ ጋር ሪዛልታንቱ አለ። ስለዚህ ቅድም በሰራ ነው መሰረት ኤፍ ዋይ ማለት ምን ማለት ነው? ኤፍ ዋይ ማለት ፎርስ ታይምስ ሳይን ቴታ ማለት ነው። ዋይ ኮምፖነንቱ ሪዛልታንቱ ሲባዛ በሳይን ቴታ ማለት ነው። ወይም ደግሞ በዚህ ኤግዛምፕል ኮንቴክስት ፎርስ ታይምስ ሳይን ቴታ ማለት ነው። እዛ ስንሰራው ምን ይሆናል? ኤፍ ዋይ ኢዝ ኢኳል ቱ ፎርሱ ስንት ነው? 100 ኒውተን ነው። ታይምስ ሳይን ቴታ ደግሞ ሳይን 37 ማለት ነው። እዛ ኤፍ ዋይ ኢዝ ኢኳል ቱ ስንት ይመጣል? 100 ታይምስ ሳይን 37 ይህንን ሳይን 37 ስንት ነው? 0.6 ነው። ከማን ጋር እኩል ነው? ከሳይን 53 ጋር እኩል ነው። ከዛ ደግሞ ኮስ 37 ደግሞ 0.8 ነው። ከዛ ደግሞ ከማን ጋር ይሄኛውን ሶሪ ይሄኛውን ተሳስቻለሁ። ይሄኛው ከኮስ 53 ዲግሪ ነው። ከዛ ደግሞ ኮስ 37 0.8 ከሳይን 53 ጋር እኩል ይህንን ይዘን እንሰራለን ማለት ነው። ከዛ ሳይን 37 ስንት ነው? 0.6 ነው። 100 ሲባዛ በ0.6 ማለት ነው ስንት ይመጣል ማለት ነው? ይሄኛው እንደዚህ ኤፍ ዋይ ኢዝ ኢኳል ቱ 60 ማለት ነው። 60 ኒውተን በዋይ ዳይሬክሽን ያለው ኮምፖነንቱ 60 ኒውተን ነው ማለት ነው። ከዛ ደግሞ ወደ ኤፍ ኤክስ ስንሄድ ደግሞ በኤክስ ዳይሬክሽን ያለው ፎርሱ ደግሞ ስንት ነው ስንል ኤፍ ኤክስ ኢዝ ኢኳል ቱ ኤፍ ታይምስ ኮስ ቴታ ነው። ከዛ ኤፍ ኤክስ ኢዝ ኢኳል ቱ ፎርሱ ስንት ነው? 100 ኒውተን ነው። ታይምስ ኮስ ቴታ ደግሞ ኮስ 37 ስንት ነው? ኮስ 37 ስንት ነው? 0.8 ነው። ስለዚህ 100 ኒውተን ሲባዛ በ0.8 ነው። ኤፍ ኤክሱ ስንት ይመጣል? 80 ኒውተን ማለት ነው። ስለዚህ ሰክሰስፉሊ ሁለቱንም ይህን ሪዛልታንት ቬክተር ፎርሱን ወደ ኮምፖነንቶች ስፕሊት አድርገናል ማለት ነው። ስለዚህ ሁሉም ሲሰራ በዚህ ስለዚህ ከዚህ በኋላ ስፕሊት ስናደርግ በዚህ መልኩ ነው ስፕሊት የምናደርገው። ከዛ ደግሞ አሁን ምን እናደርጋለን? በሌላ መንገድ ደግሞ ጥያቄ ላይ ሊመጣ ይችላል። አሁን ለምሳሌ ሁለቱን ሪዛልታንቶች ሰጥቷችሁ ቅድም ስንፈልጋቸው የነበሩትን ሪዛልታንት ማለት ኮምፖነንት ቬክተሮች ሰጥቷችሁ አርኤክስ እና አርዋይ ተሰጥቶን ምኑን ፈልጉ ብንባል ሪዛልታንቱን ፈልጉ ብንባል ምን እናደርጋለን የሚለውን ሶልቭ እናደርጋለን። ይህም ሶልቭ የምናደርገው በምንድን ነው?
በፓይታጎረስ ቴረም። ፓይታጎረስ ቴረም ምን ይላል? ሲ ስኩዌር ኢዝ ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር በሚለው መሰረት እንሰራለን ማለት ነው። ስለዚህ ምን እናደርጋለን? ሲ ስኩዌር ማለት ሪዛልታንት ቬክተር ይሄኛው ቅድም ስንሰራው የነበረው ማለት ነው። ቅድም ስንሰራ የነበረው ይሄኛው ማለት ነው ሪዛልታንት ቬክተሩ። ከዛ ደግሞ አር ኤክስ ደግሞ የምንለው በኤክስ ዳይሬክሽን ያለው፣ አር ዋይ ደግሞ በዋይ ዳይሬክሽን ያለው። ስለዚህ ይህንን በፓይታጎረስ ቴረም ስንሰራው ሲ ማለት ይሄ ነው፣ ይሄኛው ደግሞ ማለት ኤ ነው። ከዛ ይሄኛው ደግሞ ማለት ቢ ነው። ስለዚህ ስንሰራው ምን ይሆናል? አር ይሄኛው ሪዛልታንቱ ስኩዌር ኢኳል ቱ ኤ ስኩዌር ደግሞ ማለት አር ኤክስ ስኩዌር ፕላስ አር ዋይ ስኩዌር። ስለዚህ ይህንን ከጨረስን በኋላ መስራት ነው ማለት ነው። ስለዚህ ሪዛልታንቱን ለማግኘት ምን እናደርጋለን? አንደር ስኩዌር ሩት ሁሉንም እናስገባለን። አር ኤክስ ስኩዌር ፕላስ አር ዋይ ስኩዌር። ስለዚህ ሪዛልታንቱን ለማግኘት አር ኤክስ ስኩዌር ፕላስ አር ዋይ ስኩዌር እናደርጋለን። ሪዛልታንቱን እናገኛለን ማለት ነው። በጥያቄ ስንሰራ በደንብ ግልጽ ይሆናል። ስለዚህ ይህን ጥያቄ እንስራ። ኢፍ ኤ ካር ሙቭስ 40 ኪሎ ሜትር ዲው ኖርዝ ኤንድ 30 ኪሎ ሜትር ዲው ዌስት ዋት ኢዝ ዘ ሪዛልታንት ዲስፕሌስመንት ከቨርድ ባይ ዘ ካር። ይህ ጥያቄ ምንድን ነው ዓላማው? ሪዛልታንት ዲስፕሌስመንቱን ለማወቅ ወይም ሪዛልታንት ቬክተሩን ለማወቅ። ስለዚህ ምንድን ነው የሚለን? መጀመሪያ ካሩ ወደ ምን ሄደ? 40 ኪሎ ሜትር ኖርዝ ሄደ ይለናል። 40 ኪሎ ሜትር ኖርዝ። ከዛ ደግሞ ታጠፈና ሳቡን ቀየረና ወደ 30 ኪሎ ሜትር ዌስት ሄደ። ስለዚህ የዚህ ሪዛልታንት ዲስፕሌስመንቱ ምንድን ነው? ስንት ነው እያለን ያለ። ስለዚህ ስለ ሪዛልታንት ቬክተር ስናወራ ምን ማድረግ አለብን? መጀመሪያ ሪዛልታንት ቬክተሩን ማውጣት አለብን። ሪዛልታንት ቬክተሩን ከዚህ ስናወጣው ምን እናደርጋለን? ሪዛልታንት ማለት ምን ይለናል? ኢት ኢዝ ዘ ዲስታንስ ቢትዊን ዘ ቴል ኦፍ ዘ ፈርስት ቬክተር ኤንድ ዘ ሄድ ኦፍ ዘ ላስት ቬክተር ይለናል። በመጀመሪያው ቬክተር ቴል መጨረሻ እና በሁለተኛው ቬክተር ወይም በመጨረሻው ቬክተር መካከል ያለው ሄድ መካከል ያለው ጋፕ ምን ይባላል? የሪዛልታንት ጋፕ ካላቸው ሪዛልታንት አላቸው ማለት ነው። ስለዚህ ይህን ነው ፈልግ የተባለው እና እዚህ ጋር ሳረሰው ምንድን ነው ሪዛልታንት ቬክተር አንዳንዴ ዜሮ የሚመጣበት ጊዜ አለ። ዜሮ የሚመጣበትን ጊዜ ላሳያችሁ። ለምሳሌ ቬክተር ኤ፣ ቬክተር ቢ፣ ከዛ ደግሞ ቬክተር ሲ፣ ከዛ ቬክተር ዲ። ይኸውን ሪዛልታንቱ ዜሮ ነው። ዋት ኢዝ ዘ ኮዝ የምትሉኝ ከሆነ ምን እላችኋለሁ? አንደኛ ጋፕ የለም በመጨረሻው ቬክተር ሄድና በመጀመሪያው ቬክተር መካከል ያለው በመጀመሪያው ቬክተር ቴል እና በመጨረሻው ሄድ መካከል ምንም ጋፕ የለም። ስለዚህ ሪዛልታንት የለም። ጋፕ ከሌለ ሪዛልታንት የለም። አሁን ለምሳሌ ይሄኛው ግን ከዛ ቬክተር ሲ እንደዚህ ምንል አሁን ጋፕ አለ በመጨረሻው ቬክተር ሄድና በመጀመሪያው ቬክተር ቴል መካከል የሆነ ጋፕ አለ።
ይሄ ጋፕ ሪዛልታንት ይሆናል። ስለዚህ ጋፕ ካለ ሪዛልታንቱ ዜሮ አይሆንም። ሪዛልታንቱ ዲፍረንት ፍሮም ዜሮ ይሆናል ማለት ነው። ስለዚህ ዋን ኦር ቱ ምናምን ሊሆን ይችላል። ጋፕ ካለ ሪዛልታንት አለው ማለት ነው። ይሄኛው ግን ጋፕ የለውም። ጋፕ ከሌለው ደግሞ ዜሮ ይሆናል ማለት ነው። ይህንን ካለን ወደ ኤግዛምፕሉ እንመለስና ወደ ኤግዛምፕሉ እንመለስና አሁን የዚህን ሪዛልታንት ፈልጉ ነው የተባለው። ሪዛልታንቱን አወጣን። ምንድን የቀረን? መጀመሪያ ምን እናደርጋለን? ማግኒቱድን ወደ ማግኘት እንሄዳለን ማለት ነው። ማግኒቱድን ለማግኘት ምን እናደርጋለን? ቅድም እንዳሳያችሁ ሪዛልታንት ቬክተር ማለት ስኩዌር ሩት ኦፍ አር ኤክስ ስኩዌር ፕላስ አር ዋይ ስኩዌር። ስለዚህ ስንሰራው አር ኢኳል ቱ እነኚህ ማለት ነው ኮምፖነንቶቹን ስኩዌር አድርገን መደመር ማለት ከዛ ከስኩዌር ሩቱ ስናወጣው ሪዛልታንቱን እናገኛለን ማለት ማግኒቲዩዱን ማለት ነው። ከዛ ምን እናደርጋለን? አር ኤክስ ስንት ነው? ይሄኛውን ደግሞ እዚህ ጋር ቴታ ብናደርገው ይሄኛውን አር ኤክስ ይሄኛውን ደግሞ አር ዋይ ነው ብላችሁ ስሉ። ከዛ ስንት ይሆናል? 40 ኪሎ ሜትር ስኩዌር ፕላስ 30 ኪሎ ሜትር ስኩዌር አር ኢዝ ኢኳል ቱ ስኩዌር ሩት ኦፍ 40 ስኩዌር 1600 ኪሎ ሜትር ስኩዌር ፕላስ 30 ደግሞ 900 ኪሎ ሜትር ስኩዌር ነው። ከዛ አር ስንት ይመጣል? እንደምራቸው 2500 ኪሎ ሜትር ስኩዌር ይመጣል። ከዛ 2500 ኪሎ ሜትርን ስናወጣው አር ኢዝ ኢኳል ቱ ስንት ይመጣል? 50 ኪሎ ሜትር። ስለዚህ ምን አገኘን? ሪዛልታንቱን አገኘን ማለት ነው፣ ማግኒቲዩዱን። ይሄኛው ማግኒቲዩዱ ብቻ ነው። መጀመሪያ ላይ እንዳልነው ቬክተር ማለት ማግኒቲዩድ እና ዳይሬክሽንን አብሮ የሚይዝ ኳንቲቲ ስለሆነ ዝም ብለን ብቻ በእንትን ልንገልጸው አንችልም፣ በማግኒቲዩድ ብቻ ቬክተር አይሆንም ማለት ነው። እዚህ ጋር ግን ምን አደረገ? ዳይሬክሽን ሰጥቶናል። ስለዚህ ዳይሬክሽን እስከተሰጠ ድረስ ሪዛልታንቱም ዳይሬክሽን ይኖረዋል ማለት ነው፣ ግዴታ ነው። ስለዚህ ይህንን ካገኘን በኋላ ወደ ማግኒቲዩዱን ለማግኘት እንፈልግ ማለት ነው። እናደርጋለን ማግኒቲዩዱን ለማግኘት ታን ቴታ ማለት ነው። ታን ቴታ ማለት ኦፖዚት ኦቨር አድጀሰንት ማለት ነው። ስለዚህ በዚህ ኮንቴክስት የዚህ እዚህ ጋር ቴታ ብንል የዚህ ኦፖዚት ማን ነው? አር ዋይ ወይም ይሄኛው 30 ኪሎ ሜትር ዌስት ማለት ይሄንን አር ዋይ እንበለው ኦፖዚቱ ስለሆነ፣ ከዛ ይሄኛውን ደግሞ አድጀሰንት ስለሆነ አር ኤክስ እንበለው። ከዛ ኦፖዚት ኦቨር አድጀሰንት ስናደርገው አር ዋይ ኦቨር አር ኤክስ እናደርጋለን። ስለዚህ አር ዋይ ኦቨር አር ኤክስ ይሆናል ማለት ነው። ከዛ ታን ቴታ ኢኳል ቱ አር ዋይ ይሄኛው የዚህኛው ኦፖዚት ማን ነው? 30 ኪሎ ሜትር 30 ኪሎ ሜትር ኦቨር አር ኤክሱ ደግሞ የዚህ አድጀሰንት ማለት ነው 40 ኪሎ ሜትር። ከዛ ታን ቴታ ስንት ይመጣል? 3 ኦቨር 4 ይመጣል ማለት ነው። 3 ኦቨር 4 ግን አሁን እኛ ምን ለማግኘት ነው እየፈለገን ያለን? ዳይሬክሽን ነው። ስለዚህ ቴታ ኢዝ ኢኳል ቱ ታን ኢንቨርስ ኦፍ 3 ኦቨር 4 እናደርጋለን። ከዛ ታን ኢንቨርስ ኦፍ 3 ኦቨር 4 ስንት ይመጣል? 37 ዲግሪ። ስለዚህ ዲግሪውን አገኘን፣ ዳይሬክሽኑን አገኘን ማለት ነው። ከዛ አሁን ምንድን ነው የቀረው? ወዴት ነው እየሄደ ያለው የሚለውን ለመናገር ምን እናደርጋለን? መጀመሪያ ወደ ኖርዝ ሄደ፣ ከዛ ወደ ዌስት ሄዳ። ስለዚህ መነሻው ምንድን ነው? ኖርዝ ነው።
መዳረሻው ደግሞ ዌስት ነበር። ስለዚህ ምን እናደርጋለን? ስንጽፈው ሪዛልታንት ቬክተሩ ምን ይሆናል ማለት ነው? ቅድም ያገኘነው ማግኒቲዩዱ አለ 50 ኪሎ ሜትር አት 37 ዲግሪ ምን እናደርጋለን? መነሻው መጨረሻ ላይ እናደርገውና ስንጽፈው ማለት ነው ዌስት ኦፍ ኖርዝ። ስለዚህ ኢኒሻሉ መጨረሻ ላይ ይመጣል ማለት ነው። ኢኒሻሉ መጨረሻ ላይ ይመጣል። መጀመሪያ ላይ ያለው ደግሞ መጨረሻ ላይ ያለው ደግሞ ዌስቱ መጀመሪያ ላይ ይመጣል ማለት ነው ስንጽፈው። እንደዚህም ማድረግ እንችላለን። ዌስት ኦፍ ኖርዝ ከምንለው እንደ ቀላል 50 ኪሎ ሜትር አት 37 ዲግሪ ቱ ኖርዝ ማለትም እንችላለን። ስለዚህ ሪዛልታንት ቬክተር እንዴት እንደሚገኝ እንዴት እንደሚፈለግ አየን ማለት ነው። ወደ ሌላ ኤግዛምፕል እንሂድ እስቲ። አሁን ደግሞ እንደዚህ አይነት ጥያቄ ቢመጣ ምን እናደርጋለን የሚለውን እናያለን። በዚህ መልኩ አስቀመጠልንና ምንድን ነው የፈለገው? በኮምፖነንት ፎርም እንድንከፋፈላችን የፈለገው። አሁን ለምሳሌ ኤፍ1 ከሆነ ኤፍ1 ብሎ እንደገና ኤፍ1 ኤክስ፣ ኤፍ1 ዋይ፣ ኤፍ2 ኤክስ፣ ኤፍ2 ዋይ፣ ኤፍ3 ዋይ፣ ኤፍ3 ኤክስ ብለን እንድንከፋፍለው ፈልጓል። ጥያቄው የሚለን እንደዛ ነው። ከፋፍለን እንዴት እናስቀምጣለን የሚለው እኔ አብራርቼ እነግራቸዋለሁ። ሶ ፈርስት ምንድነው የምናደርገው? ከኤፍ ዋይ እንጀምር። ኤፍ ዋይ ለብቻው ነጥለን እናውጣ። ኤፍ ዋይ ለብቻው ነጥለን ስናወጣው ኤፍ ዋን ምን ይሆናል? እዚህ ይሆናል። ዋን ስንት ነው? 100 ኒውተን ነው። እዚህ ጋር 37 ዲግሪ አለ። ስለዚህ አሁን የዚህ ኮምፖነንት ፎርም ነው ማውጣት የምንፈልገው። ስለዚህ ምን ይሆናል? ኤፍ ዋን ዋይ አለ፣ ከዛ በዚህ ሳይድ ደግሞ ኤፍ ዋን ኤክስ አለ ማለት ነው። በኤክስ ዳይሬክሽን ያለው ኤፍ ዋን ኤክስ፣ ይሄኛው ደግሞ ኤፍ ዋን ዋይ ነው። ከዛ እንደዚህ ከፋፈልናቸው በኋላ ቅድም ስፕሊቲንግ ኦፍ ቬክተር ላይ ወይም ሪዞሉሽን ኦፍ ቬክተር ላይ ምንድን ነው ያልኳችሁ? ይሄኛውን ለማግኘት ከፈለግን ኤፍ ዋን ኤክስ ማለት ኤፍ ዋን ታይምስ ኮስ ቴታ ይሆናል ማለት ነው። ስለዚህ ይህን ፎርሙላ ተጠቅመን ማግኘት እንችላለን። ምክንያቱም ኤፍ ዋን ኤክስ ማለት ይሄኛው ሳይድ ለማግኘት ከፈለግን ይሄኛው ሪዛልታንቱ አለ ኤፍ ዋን ማለት ነው። ይሄኛው ሲባዛ በኮስ ቴታ ማለት ነው። በኤክስ ዳይሬክሽን ስላለ ታይምስ ኮስ ቴታ። ከዛ ሌላ እዚህ ጋር ልብ ማለት ያለብን እዚህ ኤክስ ዋይ ፕሌን ላይ የሚሄዱት እነኚህ ኔጌቲቭ ነው ፖዚቲቭ ነው የሚለውን ለማወቅ ከፈለግን ይሄኛው በኤክስ ዳይሬክሽን ወዴት ነው እየሄደ ያለው? ወደ ፖዚቲቭ ኤክስ ዳይሬክሽን ነው እየሄደ ያለው። ስለዚህ ፖዚቲቭ ኤክስ አክሲስ ከሆነ ፖዚቲቭ ነው የሚሆነው ኤፍ ዋን ኤክሱ ማለት ነው። ግን በዚህኛው ዳይሬክሽን ፌስ የሚያደርገው ከሆነ ወደዚህ ወደ ኔጌቲቭ ኤክስ አክሲስ ፌስ የሚያደርግ ከሆነ ይሄኛው ማይነስ ይመጣል። ስለዚህ ኤፍ ዋን ኤክሱ ማይነስ ይሆናል ማለት ነው። እሱን ልብ ማለት አለብን። ከዛ ኤፍ ዋን ኤክስ ኢኳል ቱ ኤፍ ዋን ስንት ነው? 100 ኒውተን ታይምስ ኮስ ቴታ ደግሞ ኮስ 37 ደግሞ ስንት ነው? ቅድም በነገርኳችሁ መሰረት ኮስ 37 ስንት ነው? 0.8 ነው። ኒውተን ታይምስ 0.8
እዛ ስንት ይመጣል? 80 ኒውተን ሲምፕል። ስለዚህ 80 ኒውተን ካመጣ ነው በኋላ ምንድን ይቀረን? ኤፍ ዋይን ደግሞ እናገኝ። ኤፍ ዋን ዋይ ደግሞ ማለት ኤፍ ዋን ታይምስ ሳይን ቴታ ኮሱና ሳይኑ ብቻ ነው የሚቀይረው በኤፍ ዋን ኤክስ እና በኤፍ ዋን ዋይ መሰረት ማለት ነው። ከዛ እዚህ ጋር ደግሞ ምንድነው እንደ ቅድሙ እንደ ኤክስ እንዳደረግ ነው ልብ ማለት ያለብን ዳይሬክሽኑ ምን አይነት ዳይሬክሽን ያለው ወደ ፖዚቲቭ ኤክስ ዋይ ሶሪ ወደ ፖዚቲቭ ዋይ ዳይሬክሽን ነው የሚሄደው ወይስ ወደ ኔጌቲቭ ዋይ ዳይሬክሽን ነው የሚሄደው? ስለዚህ ወደ ፖዚቲቭ የሚሄድ ከሆነ ፖዚቲቭ ይሆናል፣ ወደ ኔጌቲቭ የሚሄድ ከሆነ ደግሞ ኔጌቲቭ ይሆናል ማለት ነው። ስለዚህ ምን እናደርጋለን? ኤፍ ዋን ስንት ነው? 100 ኒውተን ታይምስ ሳይን ቴታ ስንት ነው? ሳይን 37 ማለት ነው። ሳይን 37 ደግሞ 0.6 ነው። 100 ኒውተን ታይምስ 0.6 ነው እናደርጋለን። ስንት ይመጣል ማለት ነው? 60 ኒውተን። ስለዚህ ሲምፕል ነው፣ ቀላል። ከዛ የኤፍቱንም እንሰራለን ማለት ነው። ቅድም እንዳደረግነው ኤፍ1 እንዳደረግነው የኤፍቱንም እንደዚህ እናደርጋለን። መጀመሪያ እናወጣለታለን። ደግሞ ይህንን ስፕሊት አድርጉት ነው የሚለን። ይሄኛውንም ደግሞ ኤፍ2 ዋይ በዚህኛው ደግሞ በዚህ ዳይሬክሽን ያለው ኤክስ ከዛ ዲግሪውን ሰጥቶናል 53 ዲግሪ ቴታ ማለት ነው። ከዛ ይሄንንም ቅድም እንዳደረግነው ስፕሊት ማድረግ ማለት ነው። ስለዚህ ቅድም እንዳደረግነው ኤፍ2 ኤክስ ማለት ኤፍ2 ታይምስ ኮስ ቴታ ስንት ይመጣል? ኤፍ2 ስንት ነው? 200 ኒውተን ነው ታይምስ ኮስ ቴታ ደግሞ ስንት ነው? ኮስ 53 ስንት ነው? 200 ኒውተን ታይምስ ኮስ 53 ዲግሪ ስንት ነው? 0.6 ነው። እዛ 200 ኒውተን ሲባዛ በ0.6 ስናደርገው ስንት ይመጣል? ይሄኛው ወደዚህ እንይለ ከዛ 120 ኒውተን ይመጣል ማለት ነው። ኤክስ ማለት ነው። ከዛ ቅድም እንዳደረግነው ሳይን ቼክ እናደርጋለን። ኤፍ2 ኤክስ ወዴት ነው? ወደዚህ ነው ፌስ እያደረገ ያለው። ወደ ምን እየሄደ ነው ያለው? ወደ ኔጌቲቭ ኤክስ አክሲስ እየሄደ ነው ያለው። ስለዚህ ኔጌቲቭ ነው የሚሆነው። እዚህ ጋር ማይነር ቼንጅ እናድርግ። ሳይን ቼክ ማድረግ ይጠቅማቸዋል ፈተና ላይ እንዳትሳሳቱ። እዛ ኤፍ2 ኤክስ ማለት ስንት ይሆናል ማለት ነው? ማይነስ 120 ኒውተን ይሆናል። ምክንያቱም ዳይሬክሽኑ ወደ ኤክስ አክሲስ እየሄደ ነው፣ ወደ ኔጌቲቭ ኤክስ አክሲስ እየሄደ ነው። ስለዚህ ኔጌቲቭ እናደርጋለን። ከዛ አሁንም ኤፍ2 ዋይን ደግሞ እንደቀድሞ እንፈልጋለን። ኤፍ2 ዋይ ማለት ኤፍ2 ታይምስ ሳይን ቴታ ነው። እዚህ ኤፍ2 200 ኒውተን ነው ታይምስ ሳይን 53 ዲግሪ ሰው 200 ሲባዛ 200 ኒውተን ሲባዛ በ0.8 እናደርጋለን። ስንት ይመጣል ማለት ነው? 160 ኒውተን ይመጣል። እዛ ቅድም እንዳደረግነው ለኤክስ ለዋይም ሳይን ቼክ እናደርግለታለን። ሳይን ቼክ ስናደርገው ወደ ላይ ነው እየሄደ ያለው፣ ወደ ፖዚቲቭ ዋይ ዳይሬክሽን ነው እየሄደ ያለው። ስለዚህ ፖዚቲቭ ነው። ስለዚህ ፖዚቲቭ ነው ሰራ ነው ማለት ነው። ኤክስን አሁን የቀረን ኤፍ3 አሁን ደግሞ የቀረን ኤፍ3 ነው። ኤፍ3 መስራት ነው የቀረን። እዚህ ኤፍ3ንም እንደ ኤፍ2 እና እንደ ኤፍ1 እናወጣለታለን። ስለዚህ ኮልኩ 300 ኒውተን ነው። ቴታን ስንት ሰጥቶናል? 30 ዲግሪ ሰጥቶናል። ይሄኛው ደግሞ አሁን እዚህ ጋር እንዳንሳሳት እናደርጋለን እናወጣለታለን። የዚህ አጀሰንቱ የትኛው ነው? ይሄኛው ነው።
ስለዚህ ቅድም እንዳረግ ነው የቆመው ነገር እንትን ስትሉ ይሄኛውን ቅድም እንዳረግ ነው እዚህ ጋር ለምሳሌ እንደነበረው ኤፍ ዋን ዋይ እንዳረግ ነው ኤፍ ዋን ዋይ አይደለም። እዚህ ጋር ምን ይሆናል? ኤፍ ስሪ ኤክስ ይሆናል። ምክንያቱም የዚህ አንግል አጀሰንቱ ስለሆነ ማለት ነው። ይሄኛው ሳይድ አጀሰንቱ ነው። ስለዚህ ምን እናደርጋለን? ኤፍ ስሪ ኤክስ ነው። ከዛ ደግሞ ይሄኛው ሳይድ ደግሞ ምን ይሆናል? ኤፍ ስሪ ዋይ ይሆናል ማለት ነው። ኤፍ ስሪ ኤክስ ማለት ምን ማለት ነው? ኤፍ ስሪ ታይምስ ኮስ ቴታ ነው። ከዛ ስሪ ኤክስ ኢዝ ኢኳል ቱ ኤፍ ስሪ ስንት ነው? 300 ኒውተን ነው። ታይምስ ኮስ ቴታ ስንት ነው? ኮስ 30 ዲግሪ ማለት ነው። 30 ደግሞ ስንት ነው? 0.30 አፕሮክሲሜትሊ 0.9 ይመጣል። ስለዚህ 300 ሲባዛ በ0.9 ይመጣል ማለት ነው። 270 ኒውተን ይመጣል ማለት ነው። 270 ኒውተን ይመጣል። ከዛ ኤፍ ስሪ ዋይ ይቀርባል። ኤፍ ስሪ ዋይ ደግሞ 300 ኒውተን ሲባዛ በሳይን ቴታ ከዛ 300 ኒውተን ሲባዛ በሳይን 30 ይመጣል። ከዛ ሳይን 30 ደግሞ አነበርቱ ነው 300 ኒውተን ሲባዛ በ5 ሴንቲ ይመጣል 151። ከዛ አሁን የሁለቱንም ሳይን ቼክ እናደርግ። ኤፍ ስሪ ኤክስ ፌስ የሚያደርገው ወዴት ነው? ወደዚህ ነው፣ ወደ ታች እየሄደ ነው። ስለዚህ ኔጌቲቭ ዋይ አክሲስ ወደ ኔጌቲቭ ዋይ አክሲስ እየሄደ ስለሆነ ምን ይሆናል? ኔጌቲቭ ይሆናል። ይሄኛው ኔጌቲቭ። እዛ ደግሞ ኤፍ ስሪ ዋይ ደግሞ ወዴት እየሄደ ነው ያለው? ወደዚህ እየሄደ ነው ያለው። ስለዚህ ምን ይሆናል ማለት ነው? ወደ ኔጌቲቭ ኤክስ አክሲስ እየሄደ ስለሆነ ምን እናደርጋለን? እዚህኛው ፖዚቲቭ ስለሆነ ማይነስ 150 ይሆናል ማለት ነው። ስለዚህ ይሄንን ሰርተናል ማለት ነው። ከዛም ምን ይቀር? ሪዛልታንቱን ማለት ነው። ስለዚህ ሪዛልታንቱን ለማግኘት ምን እናደርጋለን? አርኤክስ እና አርዋይ ማድረጋለን። የሁሉንም ኤክስ ኮምፖነንቶች በአንድ ላይ ደምረን ሪዛልታንታቸውን እናገኛለን። በዚህኛውም ደግሞ የአርዋይ ኮምፖነንታቸውንም ደግሞ እናደርጋለን ደምረን ከዛ ደግሞ ለሁለቱ አርኤክስ እና አርዋይን ካገኘን በኋላ የሪዛልታንቱን ማግኘት እንችላለን ማለት ነው ፓይታጎረስ። ስለዚህ የአርኤክስ ወይም ኤፍኤክሱን ማግኘት ከፈለግን ቅድም የሰራናቸውን እንዳለ መደመር ማለት ነው። ስንት ያመጣናቸውን ቅድም ያመጣናቸውን እንትን ማለት ነው መደመር። እናንተ መስራት ከፈለጋችሁ ስሩ። ይሄንን ቪዲዮ ልኮዛራችሁ ግን እኔ ፎርሙላው ላስቆም እንትን ልበለውና አርኤክስ ማለት የሚሰራ ነው ኤፍ ዋን ኤክስ ፕላስ ኤፍ ቱ ኤክስ ፕላስ ኤፍ ስሪ ኤክስ ይሄ አርኤክስ ነው የምናገኝበት ማለት ነው። ሁሉንም የዚህንም እንዳለ ኤክስ ኮምፖነንቶቹ መደመር ማለት ነው። ሳይናቸው ካለ ማይነስ ከሆነ እዚህ ጋር ፕላስ ስለነበር ማይነስ ታይምስ ፕላስ ማይነስ ሆነ። ስለዚህ እዚህ ላይ ኦርደሩ እንደጠበቀ ነው። ከዛ አርዋይም እንደዚህ ኤፍ ቱ ኤፍ ዋን ዋይ ፕላስ ኤፍ ቱ ዋይ ፕላስ ኤፍ ስሪ ዋይ ይህንንም እንደዚህ ካገኘን በኋላ አርኤክስን እና አርዋይን ካገኘን በኋላ ወይም ኤፍኤክስን እና አርዋይን ካገኘን በኋላ ሪዛልታንት ፎርሳቸውን ለማግኘት ፓይታጎረስ ቴረም ተጠቅመን ኤፍ ኤክስ ስኩዌር ፕላስ ኤፍ ዋይ ስኩዌር
ከዛ ፋይናሊ ሪዛልታንት እናገኛለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ከዚህ የሚቀጥለውን ቪዲዮ በቅርቡ ለቀዋለሁ። ያልተመቻችሁ ወይም ደግሞ ሊስተካከል የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ።